አንቺ ማን አባሽ ሆነሽ ነው እያወራሁሽ ጥለሽ የምትሄጂው? ይኸውልሽ ንግግሬን አልጨረስኩም። እኔ ደግሞ ጨርሻለሁ። ምን ይመስላል? በፍጣሪ ልቀቀኝ። ይኸውልሽ የሰፈሩ ካቦ እንደመሆኔ መጠን ማንም ሰው ከኔ ትእዛዝ ውልፍት ብሎ አያውቅም። እና ታዲያ እኔ ምን አገባኝ? በየሰፈሩ ጠፍጠፍ ያለ ድንጋይ እየመረጡና ሴት ልጅ ማሳደድ ሙያ መስሎ ነው እንደሚታይ ስራ ፈት። ሂጂ አንቺ በጥፊ ነበር ማለት። አታስፈራራኝ። ወንድነት የሚለካው ሴት ልጅ ላይ እጅ በማንሳት አይደለም። እሺ ወይኔ ዳጊ፣ ለነገሩ ይዘገያል እንጂ አየ ጅብ ናት። ማሂ ማለት ስነግርሽ ተግደረደርሽ። ጓደኛሽን አግብቼ ለሰርጉ አፍኛ ትነፊያለሽ። ወይኔ ቆንጆ ለው ዳጊዬ፣ አንቺ ትቀቀኝ ወደዛ። ስማኝማ ስለ ሀብታም ቤት ልንገር። ለአንድ ወር የሚቆይ 15 ሚሊዮን ብር ሽልማት አለ። በየቀኑ የ500 ሺህ ብር እጣ ያወጣል። ለ100 እድለኞች 5000 በቀን ይሸልማል። የሚጠበቅብህ ከ50 ብር ጀምሮ ጌም መጫወት ብቻ ነው። አመሰግናለሁ ቆንጂት። ደግሞ ዳጊ ናፍቀኛል። እሺ ለነገሩ ካንቺ እሷ ትሻለኛለች። ሂዳ ታስፈራራለህ እንዴ? ሰማይ የምትደግፍልኝ መሰለህ እንዴ? ደነስ